ሰላም ሰላም ውድ የቻናሌ ቤተሰብ ዛሬ ኦንላይን በመጠቀም ሪፈረንሶቻችንን እንዴት ሳይት እናደርጋለን፣ እንዴት ማኔጅ እናደርጋለን ቀላል መንገድ አሳያችኋለሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። በየትኛውም ኮምፒውተር ሊሆን ይችላል፣ ታብሌት፣ በስልክም መጠቀም ትችላላችሁ። የትኛውንም ሰርችንግ ኢንጂን ትከፍቱታላችሁ። ከዛ በኋላ ይሄንን እዚህ ጋር የምታዩትን ማይክሮሶፍት 365 ዶት ኮም የሚለውን ነገር ትከፍቱታላችሁ። ሁለት ነገር ነው የምንሰራው። አንደኛ ማይክሮሶፍት 365 ዶት ኮምን ሎግን አድርገን እንገባለን። ሌላኛው ሜንድሌ ዶት ኮም ላይ እንገባና ሁለቱንም በአንድ በተመሳሳይ ጂሜል ሎግን አድርገን እንገባለን ማለት ነው። ሳይት ለማድረግ ሪፈረንሶቻችንን ማኔጅ እንዲያደርግልን ለማድረግ ማለት ነው። ከዛ በኋላ ኢንተር እንለዋለን። ከዛ ኢንተር ካላችሁ በኋላ ወደዚህ ያመጣችኋል። ወደዚህ ሲያመጣችሁ እዚህ ጋር የምትመለከቱትን ሳይን ኢን የሚለውን አንዴ ክሊክ ታደርጉታላችሁ። ሳይን ኢን ታረጋላችሁ ማለት ነው። ከዛ በኋላ እኔ በቅርብ ሳይን ስላደረኩ ነው ሳይንን አድርጎልኛል ቀጥታ። ሌላኛው ሁለተኛ ዊንዶ ላይ እንከፍትና mendeley.com የሚለውን አንዴ ከጻፋችሁ በኋላ ኢንተር ታረጋላችሁ። ከዛ በኋላ ወደዚህ ያመጣችኋል። እዚህ ጋር ምንድነው የምንሰራው? እዚህ በቀኝ በኩል ላይብረሪ ሰርች የሚሉ ነገሮች አሉ። እዚህ ጋር ምንድነው የምናደርገው? ላይብረሪ የሚለው ላይ ክሊክ እናደርጋለን። ከዛ ላይብረሪ የሚለውን ክሊክ ስናደርግ ይሄንን ቦታ ያመጣል ማለት ነው። በዚህ መልኩ ያመጣልናል። እዚህ ጋር ምንድነው የምናደርገው? ሪፈረንሶቻችንን ኢምፖርት እናደርጋለን። ለምሳሌ እዚህ ጋር አድ ሪፈረንስ የሚል አለ። አድ ሪፈረንስ የሚለው ላይ እሱን ነክተን ከዛ በኋላ ኢምፖርት የምናደርገው በፋይል ሊሆን ይችላል። ኢምፖርት የምናደርገው በፎልደር ሊሆን ይችላል። ከላይብረሪ ኦንላይን ሊሆን ይችላል። ከዛ ማኑዋሊም ኢምፖርት ልናደርግ እንችላለን ማለት ነው። ስለዚህ እኛ ፋይል ኢምፖርት እናደርጋለን። ፋይል ኢምፖርት ስናደርግ አሁን ቅርብ ጊዜ ይሄንን ዳውንሎድ ያደረኩት ስለሆነ ነው። ፋይል ኢምፖርት ስናደርግ እዚህ ጋር ዳውንሎድ ያደረኳቸው አሉ። እነሱን አንዴ ሁሉንም ኮንትሮል ፕላስ ያረግና ወይም እያንዳንዱን ኮንትሮሉን ይዤ ሴሌክት አድርጌ ሴሌክት ካደረግን በኋላ እዚህ ኦፕን የሚል አለ። ኦፕን የሚለውን አንዴ ክሊክ እናደርጋለን። ከዛ እያስገባልን ነው ማለት ነው። ምናልባት አሁን እዚህ ጋር እንደምትመለከቱት ሪፈረንሶቻችንን እዚህ ሙሉ ለምሳሌ እዚህ ጋር ላይ ኦተር የሚል አለ። year of published ታይትል አለ። እዚህ ጋር ሶርስ አለ። በየትኛው ጆርናል ነው የሚል ማለት ነው። ከዛ በኋላ ምናልባት እዚህ ጋር ያልተሟላ መረጃ ካለ አሁን እዚህ ጋር ያልተሟላ መረጃ አለ እዚህ ማለት ነው። አንዴ ክሊክ እናደርጋለን በቦታው ማለት ነው። አሁን ይሄ ኦተር የሌለ ነው። ኦተር የሌለውን ኦተሩን ማስገባት አለብን። ስለዚህ ኦተር በሌለው ላይ በመስመሩ ላይ ሄደን አንዴ ክሊክ እናደርጋለን። ከዛ በኋላ እዚህ ይከፍትልናል ማለት ነው። እዚህ ከከፈተልን በኋላ ምንድነው የምናደርገው? እዚህ ጋር ሄደን ሪድ የሚለውን አንዴ ክሊክ እናደርጋለን። ከዛ ፒዲኤፉን በዚህ መልኩ ያመጣልናል። እዚህ ጋር የምትመለከቱትን የኦተር ስም አንዴ ኮፒ እናደርጋለን ማለት ነው። ከዛ በኋላ ወደ መጀመሪያ እንሄድና ከዛ አድ ኦተር የሚለው ላይ አንዴ ክሊክ እናደርግና ከዛ በኋላ ኮፒ ያደረግነውን ኮንትሮል ፕላስ ቪ አድርገን ከዛ በኋላ ኢንተር እናደርጋለን ማለት ነው። ከዛ አስገብቶልናል ማለት ነው። ከዛ እንዳስገባ ቼክ እናደርጋለን። ከዛ አስገብቶልናል ማለት ነው። ይሄው ይሄንን ነው ኮፒ ያደረግነው አስገብቶልናል ማለት ነው። ሪፈረንሶቻችንን ካስገባን በኋላ ወዴት ነው የምንሄደው? ወደ ማይክሮሶፍት 365 ላይ እንሄድና ከዛ በኋላ ፋይሎቻችንን ካለበት ቦታ አፕሎድ እናደርጋለን። አፕሎድ ለማድረግ እዚህ ጋር ወደ ታች እናደርግና እዚህ ጋር አፕሎድ የሚል አለ።
ላሳያችሁ። እዚህ ጋር አፕሎድ የሚል አለ። እሱን አንዴ ክሊክ እናደርጋለን ካለበት ቦታ አፕሎድ ለማድረግ ማለት ነው። ስለዚህ እኔ ካለበት ቦታ ዴስክቶፕ ላይ አለ። ዴስክቶፕ ላይ ያለውን ፋይል ከፍትና አፕሎድ አደርጋለሁ። አፕሎድ አድርጎልኛል ማለት ነው። አፕሎድ ካደረጋልኝ በኋላ ምንድነው የምናደርገው? እዚህ ጋር ሪፈራንስ የሚል አለ። ሪፈራንስ የሚለውን አንዴ ክሊክ እናደርጋለን። እዚህ ጋር ሜንድሌ የሚል አለ። ሜንድሌ ሳይት የሚል አለ። ሜንድሌ ሳይት በራሱ ሊንክ የሆነ ነው ከማይክሮሶፍት 365 ጋር። ስለዚህ እሱን አንዴ ክሊክ እናደርጋለን። አንዴ ክሊክ ስናደርግ ይህንን ቦታ ያመጣልናል። ይህንን ቦታ በጎን ማለት ነው ቅድም እዚህ ጋር ሜንድሌ 365 ላይ አፕሎድ ፋይሎችን አፕሎድ ያደረግነውን ነው እዛ የሚያመጣው። አባውት ቱበርክሎሲስ ነው እንትን ያደረኩት። ስለዚህ እሱን እዚህ ጋር ያመጣልናል ማለት ነው። ይሄው ማየት ከፈለጋችሁ ሁሉም ስለ ቱበርክሎሲስ ነው ያስቀመጠው። ስለዚህ እዚህ ሳይት በምናደርግበት ሳይት ለማድረግ በፈለግንበት ቦታ ላይ ከርሰሩን አስቀምጠን አንዴ ክሊክ አድርገን ወዴት ነው የምንሄደው? ሳይት የምናደርገው ላይ አንዴ ሄደን ሴሌክት እናደርጋለን። ሴሌክት ካደረግን በኋላ ኢንሰርት ሳይቴሽን የሚል አለ። ኢንሰርት ሳይቴሽን የሚለውን አንዴ ክሊክ እናደርጋለን። ይኸው አስገብቶልኛል ማለት ነው። ይኸው እዚህ ጋር ይታያችኋል። እዚህ ጋር ይኸው አስገብቶልኛል ማለት ነው። እንደገና ሌላውን ላስገባው በምታይበት ቦታ ላይ እዚህ 2023 በሚለው ቀጥሎ ባለው ላይ ሌላውን ሳይት እናድርግ እስቲ። እዚህ እሱን አንዴ ክሊክ ካደረግን በኋላ ኢንሰርት ሳይቴሽን የሚለውን ይኸው አስገብቶልኛል ማለት ነው። ስለዚህ እንደዛ እያደረግን ሌላው ላይም እስቲ እናስገባው። ይሄንን ክሊክ እናደርግና እዚህ ጋር ኢንሰርት ዋን ሳይቴሽን የሚለውን ክሊክ ስናደርግ በዚህ መልኩ እንትን ይሆንልናል ማለት ነው። ስለዚህ ይሄንን እንደዚህ ሳይት ካደረግን በኋላ ሳይቴሽን ሴቲንግ የሚል አለ። ሪፍራንስ የሚለው ከሚለው ቀጥሎ ማለት ነው። ዙም አድርጌ ላሳያችሁ። እዚህ ጋር ሪፍራንስ የሚል አለ። ሪፍራንሶችን ነው የሚያመጣው ሳይት እንድናደርግ። ከዛ ቀጥሎ እዚህ ጋር ሳይቴሽን ሴቲንግ የሚል አለ። እዚህ ጋር ምንድነው የምናደርገው? ሳይቴሽን ስታይሉን ለመቀየር ማለት ነው። እና እዚህ ጋር ብዙ አይነት ሪፍራንስ ስታይሎች አሉ። ወደ ታች እያወረድን ማየት እንችላለን። ስለዚህ ይሄ አሁን ለምሳሌ የሃርቫርድ ሪፍራንስ ስታይል ነው እዚህ ጋር ያለው። ስለዚህ ወደ ቫንኮቨር የምንቀይር ከሆነ ቼንጅ አፕዴት ሳይቴሽን ስታይል የሚለው አንዴ ክሊክ እናደርግና ከዛ በኋላ እዚህ የምታየውን አፕዴት ሳይቴሽን ስታይል የሚል አለ። ስለዚህ አፕዴት ሳይቴሽን ስታይል የሚለውን አንዴ ክሊክ እናደርጋለን። ስለዚህ አፕዴት አድርጎ ስንት ነው ያደረገው? እዚህ ጋር ይኸው አንድ ማለት ነው። ከዛ እዚህ 2 እያለ ይቀጥላል። እዚህ ለምሳሌ 2 3 እያለ እዚህ ጋር ይቀጥላል ማለት ነው። ስለዚህ ሌላኛው ደግሞ እዚህ ጋር 3ቱን ነጠብጣብ እነካለን። ከዛ እዚህ ኢንሰርት ቢብሊዮግራፊ የሚል አለ። ሪፍራንሶቻችንን ታች እንዲያስቀምጥልን ስለዚህ መጨረሻ ላይ መተን ከርሰር ያለበት ቦታ ላይ ቢብሊዮግራፊ ኢንሰርት እንዲያደርግልን ምንድነው የምናደርገው? እዚህ ጋር መተን 3ቱን ነጠብጣብ እነካለን ማለት ነው። 3ቱን ነጠብጣብ ከነካን በኋላ ምንድነው የምናደርገው? እዚህ ጋር ኢንሰርት ቢብሊዮግራፊ የሚል አለ። ኢንሰርት ቢብሊዮግራፊ የሚለውን ነክተን እዚህ ጋር ኮንቲኒው የሚል አለ። ኮንቲኒው የሚለውን አንዴ ክሊክ እናደርጋለን። አንዴ ክሊክ ስናደርግ እዚህ ጋር አይታችኋል። ሪፍራንሶቻችንን አምጥቶልናል ማለት ነው። ስለዚህ በዚህ መልኩ ሪፍራንሶቻችንን ማስገባት ችለናል። ሪፍራንስ ማኔጅመንት ማለት ምን ማለት ነው? ሪፍራንስ ለምሳሌ አንድ ላይ የገባውን ሪፍራንስ ማኔጅመንት ሪፍራንሳችንን 50ኛው ላይ ብናስገባ 50ኛው ቦታ ላይ 50ኛ ሪፍራንስ ላይ ብናስገባ ራሱንም ነው አንድ ብሎ ነው የሚያስቀምጠው። 50ኛው ብሎ አያስቀምጥልንም ማለት ነው። ስለዚህ በዚህ መልኩ ሪፍራንሶቻችሁን ሳይት ማድረግ ትችላላችሁ፣ ኢንሰርት ማድረግ ትችላላችሁ። ሌላኛው ሪፍራንሶቻችንን 3 4 ሊሆን ይችላል፣ 2 ሊሆን ይችላል። ሴሌክት አድርገን ኢንሰርት ማድረግ አለብን ማለት ነው። ስለዚህ እኛ ሴሌክት አድርገን ኢንሰርት የምናደርጋቸውን ሪፍራንሶችን ለምሳሌ ሁለቱም ላይ ፊት ለፊት ባሉት ላሳይና
ሁሉም ተመሳሳይ ነው። ለምሳሌ እዚህ ጋር ሴሌክት የሚደረገውን ሌላኛውን ሴሌክት አደርግና ከዛ ኢንሰርት አደርገዋለሁ። ከዛ እዚህ ጋር በኮማ ያስቀምጥልኛል ማለት ነው። ስለዚህ ይሄው 2 እና 3 አድርጎ ያስቀምጥልኛል። ማድረግ የሌለባችሁ ነገር ምንድነው? አንዴ ሴሌክት አድርጋችሁ ከዛ በኋላ እንደገና ክሊክ አድርጋችሁ ሌላውን ኢንሰርት አይደለም የምታደርጉት። ስለዚህ ማስገባት የምትፈልጉትን ምንድነው የምታደርጉት? ሴሌክት ታደርጉና ከዛ በኮማ እንዲያስቀምጥላችሁ እንዲህ በአንድ ብራኬት ውስጥ ነው ራሱ ሴሌክት አድርጎ የሚያስቀምጠው። ካልሆነ ኤረር ይፈጠራል ማለት ነው። ስለዚህ በዚህ መልኩ መልቲፕል እንትኑ ሪፈራንሶችንም ሳይት ማድረግ ትችላላችሁ። እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ኮሜንት፣ ሼር አድርጉ። ሰላማችሁ ይብዛ። መልካም ጊዜ ይሁንላችሁ። ወዳችኋለሁ። ባይ ባይ።